ጤና ይስጥልኝ። በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት መርሃ ግብር ሊቨርፑል በሜዳው አንፊልድ አስቶን ቪላን ዛሬ ምሽት 5 ሰዓት ላይ የሚያስተናግድ ይሆናል። ስለዚህ ጨዋታ ለማውራት ሳይሆን ሊቨርፑል እያለፈበት ስላለው አስቸጋሪ ጊዜ የተወሰኑ ነጥቦችን ለማንሳት ነው። እንግዲህ ሊቨርፑል ሲዝኑን በጣም ጥሩ በሚባል ውጤት ነገር ግን ፐርፎርማንስ ዋይዝ ግን ብዙ ጥያቄ የሚነሳበት በነበረበት ሁኔታ ነበር የጀመረው ሲዝኑ ማለት ነው። ተከታታይ ጨዋታዎችን ማሸነፍ ችሎ ነበር በፕሪሚየር ሊጉም በሁሉም ውድድሮች ማለት ይቻላል። ፕሪሚየር ሊጉንም መሪ ሆኖ ቀጥሎ ነበር። በኋላ ላይ ግን ሽንፈትን ማስተናገድ ከጀመረበት ጨዋታ ጀምሮ ተከታታይ ሽንፈቶችን እያስተናገደ ነው። እስካሁን በ7 ተከታታይ ጨዋታዎች 6ቱን ሽንፈት አስተናግዷል ማለት ነው። ይሄም በክለቡ የ70 ዓመት ታሪክ ውስጥ ለመጀመሪያ ጊዜ ነው። ከዛም ባለፈ ደግሞ በፕሪሚየር ሊጉ ተከታታይ 4 ጨዋታዎችን ተሸንፏል። ዛሬ የሚሸንፍ ከሆነ ደግሞ 5 ተከታታይ ጨዋታ በመሸነፍ ለመጀመሪያ ጊዜ ከ1953 መስከረም ወር በኋላ ይሆናል ማለት ነው እና እጅጉን ደካማ ሊባል የሚችል ጊዜ ነው ሊቨርፑል እያሳለፈ የሚገኘው ማለት ነው። ይህ ለመሆኑ ከሊቨርፑል ተጋጣሚዎች አንጻር ካነሳ ነው አርነ ስሎትም እንዳለው ማለት ነው ቡድኖች እኛን እንዴት መቅጠም እንዳለባቸው አውቀዋል። እኛ ደግሞ ለዛ መልስ እያዘጋጀን አይደለም፣ ገና መልሱን አላገኘነውም አይነት አስተያየት ሰጥቷል። ነገር ግን ሊቨርፑልስ ከዚህ ቀደም እንደነበረው ነው ወይ ለመጫወት እየሞከረ ያሉት ለውጦች ምን አይነት ናቸው የሚለውን ነጥብ ለማንሳት ነው። በጣም ሊቨርፑል ውስጥ ከፐርሶኔልም አንጻር አደሴም ታይም ደግሞ በፐርሶኔሉ ለውጦች ምክንያት የተፈጠሩ ደግሞ ካጫወትም አንጻር ማለት ነው ብዙ አይነት ለውጦች እናስተውላለን። እነሱ ነጥቦች ለማንሳት ነው። ነገር ግን ከተጋጣሚ ቡድኖች አንጻር ካስተዋልን ቡድኖች የበለጠ ሊቨርፑል ላይ ረጃጅም ኳሶችን መውር ቀጥተኛ እየሆኑ እናስተውላለን። አሁን የምትመለከቱት ግራፍ ብንመለከት ለምሳሌ በሰማያዊ የምትመለከቱት ማለት ነው ከክፍት ጨዋታ ቡድኖች ማለት ነው ረጃጅም ኳሶችን ሲጠቀሙ ነው ሊቨርፑል ላይ የምናስተውለው ማለት ነው። በነጭ የምትመለከቱት ደግሞ በጎል ኪክ ቡድኖች ሊቨርፑል ላይ ረጃጅም ኳሶችን ሲጠቀሙ ነው ከጎል ኪክ ማለት ነው የምናስተውለው ማለት ነው። በአጠቃላይ በዚህ ሲዝን ተጋጣሚ ቡድኖች የሊቨርፑል ተጋጣሚ ቡድኖች 571 የሚሆኑ ረጃጅም ኳሶችን በፕሪሚየር ሊጉ ሊቨርፑል ላይ ተጠቅመዋል ማለት ነው። ከዛ ውስጥ ደግሞ ወደ 20.5% ስኬታማ ሆነዋል። ሁለቱም ቁጥር እንደ ሊቨርፑል በተደጋጋሚ ረጃጅም ኳሶችን ተጋጣሚ ቡድን የሞከረበትና ስኬት ያስመዘገበበት ቡድን የለም ማለት ነው። ቡድኖች ሊቨርፑል ላይ በረጃጅም መሄድ አንደኛው አማራጭ አድርገው እየተጠቀሙ ነው ማለት ነው። ከዛ በተጨማሪ ደግሞ ሌላኛው ሞር ከካውንተር አንጻር ነው። በመልሶ ማጥቃት ሊቨርፑልን ቡድኖች የበለጠ ተጋላጭ እያደረጉት እናስተውላለን ማለት ነው። ይሄ አሁን በምስላችን ላይ የምንመለከተው ማለት ነው በአንፊልድ የመጀመሪያው አንፊልድ ጨዋታ ላይ ቦርንማውዝን ባስተናገዱበት ጨዋታና ባሸነፉበት ጨዋታ ላይ ማለት ነው ሴሜኞ ያስቆጠረው ግብ ላይ ነው። እዚህ ጋር እንደምንመለከተው ሊቨርፑሎች በደንብ ወደፊት ለማጥቃት በሚሄዱበት አጋጣሚ የበለጠ ተጫዋቾችን በደንብ ኮሚት ያደርጋሉ። ሬስት ዲፌንሱ ሁልጊዜም በጣም ደካማ ሆኖ ነው የምናስተውለው ማለት ነው። በዛ አጋጣሚ የራይት ባኩም ሌፍት ባኩም እዛው የቦርንማውዝ ቦክስ ውስጥ ነው የምናገኛቸው ማለት ነው። የተገኘችዋን የካውንተር እድል ሴሜኞ ኳሱን ይዞ ሲሄድ እንደምትመለከቱት ሁለቱ ሴንተር ባኮች ቫንዳይክ እና ኮናቴ ነው እንግዲህ ከፊት ለፊት ሆነው ግን ከነሱ ጀርባ ማለት ነው ኦልሞስት ወደ 4 የሚጠጉ የቦርንማውዝ ተጫዋቾች እናስተውላለን ማለት ነው። ከዛ ጀርባ ነው የሊቨርፑል 3 ተጫዋቾች የምናስተውለው ማለት ነው። ሬስት ዲፌንሱ በጣም ደካማ ነበር። ይሄ ግብ ሆኖ ተቆጥሯል ማለት ነው በኋላ ላይ እንግሊዝ ቦርንማውዞቻቸው የሆኑበት ግብ ይመስለኛል። ሊቨርፑል ተጋጣሚ ቡድኖች ረጃጅም ኳሶች በደንብ እየተጠቀሙባቸው ነው። ፕላስ ደግሞ ካውንተር እድሎችን ወይም የመልሶ ማጥቃት አጋጣሚዎችን ማለት ነው የበለጠ እያስተዋልን ነው ማለት ነው። ባለፈው የብሬንትፎርድ ጨዋታ ላይ ብናስተውል ማለት ነው አሁን ምስሉ ላይ የምትመለከቱት የሻሬ ጎል ነው ማለት ነው። ዳምስጋርድ አቀብሎት ያስቆጠረው ግብ ላይ ማለት ነው ሊቨርፑሎች ኳሱን ይዘው ነበር። ድንገት ኳሱን አይ ቲንክ ፍሎሪያን ቪርትዝ መሰለኝ አሳልፎ ከሰጠ ዲስፖሰስ ከተደረገ በኋላ ወይም ፓሱ ሚስፕሌስ ከሆነ በኋላ ማለት ነው ዳምስጋርድ ኳሱን እንዳገኘ በጣም ጥሩ ኳስ ለሻዲ ያቀብለዋል ማለት ነው። እሱ ከጀርባ ከኮናቴ ጀርባ እንግዲህ ሲሮጥ እንመለከተዋለን። ከግብ ጠባቂ ጋር አንድ ላንድ ተገናኝቶ ግቡን ማስቆጠር ችሏል ማለት ነው። ይሄም ሌላኛው የካውንተር እድል ነው ማለት ነው። ሊቨርፑሎች ኳስ በሚይዙበት ጊዜ ማለት ነው ኳሱን በተቀሙበት አጋጣሚ ከኳሱ ጀርባ የሚሆኑ የሊቨርፑል የበለጠ ብዙ ተጫዋቾች ናቸው። እንደነ ማካሊስተር አይነት ደግሞ ያ ሪከቨር ለማድረግ የሚያስችል ፊዚካሊቲ ያላቸው ተጫዋቾች አይደሉም። ሞር አትሌቲክ የሚባል ተጫዋች አይደለም ማካሊስተር እንደምናውቀው ማለት ነው። በዛ ምክንያት የበለጠ ሴንተር ባኮቹ ተጋላጭ ይሆናሉ። በቀላሉ በመልሶ ማጥቃት ቡድኑ ሲጋለጥ እያስተዋልን ነው። ደካማ መከላከሎችን በአንዳንድ ጨዋታዎች ላይ እያስተዋልን ነው። ኮናቴ ጋም ቨርጂል ቫን ዳይክም ጋር በተመሳሳይ ነገር እነዚህ ነገሮችን እያስተዋልን ነው። ቡድኖች ረጃጅም ኳሶችን ከክፍት ጨዋታም ከጎል ኪክም ሊቨርፑል ላይ እያደረጉ ነው። ከዛ በተጨማሪ ደግሞ የመልሶ ማጥቃት እድሎችን በአግባቡ እየተጠቀሙ ነው ማለት ነው። ያኔ አስቶን ቪላ የረጅም ኳስ ተጠቃሚ የረጃጅም ኳሶች የሚጠቀም ቡድን አይደለም። ነገር ግን አንደኛው ይሄን ለማድረግ የሚያስችል አማራጭ ያለው ቡድን ነው። ፊት መስመር ላይ ፈጠን ያሉ ተጫዋቾች አሉ። ካውንተሮችን ሊጠቀም ይችላል በዛሬው ጨዋታ ላይ ማለት ነው። ይሄ ከተጋጣሚ ቡድኖች አንጻር ነው። ነገር ግን ሊቨርፑል በራሱስ ምን የለወጠው ነገር አለ በዚህ ሲዝን ነው? አንደኛ እንግዲህ ብዙ ተጫዋቾችን አስፈርሟል። ትላልቅ ገንዘብ የወጣባቸው ተጫዋቾች ወደ ስብስቡ መጥተዋል። የፐርሶኔል ለውጥ አለ። ብዙ አዳዲስ ፊቶች የመጀመሪያ ላይን አፕ ውስጥ እንመለከታለን። ከዛ በተጨማሪ ደግሞ
እነዚህ ተጫዋቾች በብዙ መልኩ ገና ፎርሙ ላይ መገኘት አልቻሉም። ደካማ የሆነ የሚባል ጅማሮን ያደረጉት ምናልባት ከኤኪቲኬ ውጪ ማለት ነው። ስለዚህ የዚህ የፐርሶኔል ለውጥ አጫዋቱ ላይ ያመጣው ተጽዕኖ አለ፣ ያመጣው ለውጥ አለ፣ ያመጣው ኢምፓክት አለ ማለት ነው። እሱ ነው ለመመልከት የምንሞክረው። ከዚህ ቀደም አንድ ስለ ሊቨርፑል የሰራሁት ቪዲዮ ላይ እችኛዋን ግራፍ ወይም ቁጥሮች የሚያሳይ ግራፍ አስመልክቻችሁ ነበርና ይሄኛው ሊቨርፑል ምን ያህል ከክሎፕ የመጨረሻ ሲዝን ጀምሮ ባለፈው የአርነ ስሎት ቻምፒዮን የሆኑበት ሲዝን ጨምሮና አሁን የተጀመረው ሲዝን ላይ ያለውን ለውጥና ምን ያህል መውረዱን የሚያሳይ ነው ማለት ነው። በሁሉም ሜትሪኮች ብንመለከተው ኦልሞስት ማለት ይቻላል ቡድኑ በጣም በቁጥር ቀንሶ ደክሞ ነው የምናገኘው። የተጋጣሚ ቡድን ቢልድ አፕ ዲስራፕት በማድረግም ቀንሷል። ሶ ፕሬሲንግ እጅግ በጣም ቀንሷል። እንደ ሉዊስ ዲያዝ አይነት በጣም ኤነርጀቲክ የሆነ በጣም ለፕሬሲንግ ሊጠቀም የሚችል ተጫዋችን መተካት በአግባቡ አልተቻለም ማለት ነው። ከዛ በተጨማሪ ደግሞ ፕሬስ ሬዚስታንስ የመሆን አቅማቸው መደሴም ታይም ቀንሷል። ያለፉት 2 ሲዝኖች ላይ የ2023-24 የክሎፕ የመጨረሻ ሲዝን እንደገና የስሎት የመጀመሪያ 2024-25 ሲዝን ላይ ነበራቸው የጫናን የመቋቋም ከኋላ መስተው ለመውጣት በሚሞክሩበት አጋጣሚ እጅጉን ቀንሶ ነው የምናስተውለው ማለት ነው። ቡድኑ የበለጠ ወደፊት ፕሮግረስ ለማድረግ በሚሞክርበት አጋጣሚ እጅጉን ተቸግሮ እናስተውላለን። ሌሎች ቁጥሮች ላይም እዚህ ላይ ብንመለከት አብዛኛው ላይ ቡድኑ 2025-26 ላይ ወርዶ እንመለከታለን ማለት ነው። ነገር ግን ቀድሜ የጠቀስኩት ከፕሮግረስ ከማድረግ ጋር በተገናኘ ግን አንዳንድ ነጥቦችን ለማንሳት ማለት ነው ያለፉት ሲዝኖች ላይ በክሎፕ ጊዜም ሊሆን ይችላል፣ ባለፈው ሲዝን በአርነ ስሎት ስር ማለት ነው አንደኛው ሊቨርፑል ከኋላ መስተው ለመውጣት በሚሞክርበት አጋጣሚ ፕሮግረስ ለማድረግ በሚሞክርበት አጋጣሚ ማለት ነው በዋነኛነት የዚህ ፕሮግረስ ለማድረጉ ትልቁ አቅም የሚሰጠው ትሬንት አሌክሳንደር-አርኖልድ ነው ማለት ነው። ትሬንት አስደናቂ የሆነ ፕሮግሬሲቭ ፓሶችን መስጠት የሚችል አይነት አስደናቂ ተጫዋች ነው ማለት ነው። ከጥልቅ የፕሌይ ሜኪንግ ችሎታ መጫወት የሚችል አይነት ድንቅ ተጫዋች ነው ማለት ነው። ለምሳሌ ይህን የትሬንትን ቁጥሮች ብንመለከት ማለት ነው ይህን ፕሮግሬሲቭ ፓሶች ማለት ነው ከጀርባ ቡድኑ ወደፊት ፕሮግረስ እንዲያደርግ የሚያደርጉ ፓሶችን በመስጠት ማለት ነው ኦልሞስት ሊጉ ቀዳሚ ስፍራ ላይ አይነት የምናስቀምጠው ተጫዋች ነው ማለት ነው። በጨዋታ 8.81 ፕሮግሬሲቭ ፓሶችን መስጠት የሚችል ተጫዋች ነው። ስለዚህ ሞር ቡድኑ ፕሮግረስ እንዲያደርግ በፓሶቹ ከጥልቀት ማለት ነው ይህን ማድረግ ይችላል ማለት ነው። በጥልቀት ሜይ ቢ ከዋይድ ኤሪያ ላይ ሆኖ ሊሆን ይችላል ወይ ሴንትራል ሊንክ ገብቶ ሊሆን ይችላል። ነገር ግን ቡድኑ ከጥልቅ እነዛን ድንቅ ፓሶች መስጠት የሚችል ፊት ለፊት መስመር ላይ ደግሞ እነ ሳላ አይነት ተጫዋቾች እና ሉዊስ ዲያዝ አይነት ተጫዋቾች ደግሞ ያን እድል የሚጠቀሙበትን እድል የሚፈጥር አይነት ተጫዋች ነበራቸው ትሬንት አሌክሳንደር-አርኖልድ ማለት ነው። ይሄ አስደናቂ ፕሮግሬሲቭ ፓስ ያለው ነው። በኬሪ ሳይሆን በፕሮግሬሲቭ ፓስ ማለት ነው ቡድኑ የበለጠ ወደፊት ፕሮግሬስ እንዲያደርግ ይረዳዋል ማለት ነው። ነገር ግን በትሬንት ቦታ የመጣው ተጫዋችን ብንመለከት ፍሪምፖንግ ነው የመጣው። ፍሪምፖንግ ፕሮግረስ ለማድረግ የሚጠቀመው ከፓስ ይልቅ የበለጠ ኳስን ኬሪ ማድረግ ነው። ያው ፍሪምፖንግ የበለጠ ዊንግ ባክ ሆኖ እንደመጫወቱ በናሽናል ቲምም እንደ ዊንገር ሆኖ የሚጫወት አይነት ተጫዋች እንደመሆኑ መጠን የበለጠ የመስመር አጥቂ አይነት ባህሪ ያለው አይነት ተጫዋች ነው። ደንበኛ የመስመር አጥቂ ነው ባንልም ማለት ነው። በዛ ምክንያት የበለጠ ቦል ኬሪ ማድረግ ላይ ነው የተሻለ የሚሆነው ማለት ነው። የምንመለከተው ይህን የፍሪምፖንግን ቁጥሮች ማለት ነው የበለጠ በፕሮግረስ ለማድረግ ኳስ ተሸክሞ መሄድ ምርጫው እንደሆነ እንመለከታለን። በጨዋታ 4.4 የሚለው ማለት ነው በዚህ ቁጥሩ ከፍተኛ ነው ማለት ነው። ካረጋቸው ጨዋታዎች አንጻር በዚህ ሲዝን ከተመለከትናቸው ትልቅ ቁጥር ካስመዘገቡ በኳስ ተሸክሞ በሄድ ወይም ኳስን ኬሪ አድርጎ ወደፊት ፕሮግረስ ለማድረግ ከሚሞክሩ ተጫዋቾች ማለት ነው። ነገር ግን ቡድኑ ይበልጥ ከጥልቀት በፓስ ፕሮግረስ እንዲያደርግ የሚያስችለውን ተጫዋች አጥቷል። ፍሪምፖንግ ደግሞ ይህን እያደረገ አይደለም። እንደምታዩት እዚህ ጋር ቁጥሩ 2.04 ብቻ ነው በጨዋታ የምንመለከተው ማለት ነው። የትሬንት እንግዲህ ከ8 በላይ ነበር በጨዋታ ሲያደርግ የነበረው ማለት ነው። ሊቨርፑል ይህን በፓስ ወደፊት የበለጠ ፕሮግረስ ቡድኑ እንዲያደርግ የሚያስችለውን ተጫዋች ነው ያጣው ማለት ነው። ይህንን በተመሳሳይ ያው ኮነር ብራድሊ አሁን በምትመለከቱት ምስል ላይ ከፍሪምፖንግ በተሻለ ፕሮግሬሲቭ ፓሰር ነው። ነገር ግን ያው ከጉዳት ጋርም በተገናኘ ፊትነስ ኢሹ ያለበትም አይነት ተጫዋች ነው። ገና ወደ ፊትነሱ ለመምጣት እየሞከረ ያለው ተጫዋች ነው። ነገር ግን ሞር የተሻለ ባላንስ ያለው ነው የሱ የፕሮግሬሲቭ ፓሱና ፕሮግሬሲቭ ኬሪው ማለት ነው። ግን እንደዛም ቢሆን ግን በትሬንት ደረጃ ግን ሊሆን እንደማይችል ያው ይሄ ቁጥሩ ያሳየናል። 4.28 ነው። የሁለቱንም ከደብል በላይ አይነት ቁጥር ነው የትሬንት የምንመለከተው ከጥልቀት በፓስ ፕሮግረስ ቡድኑ እንዲያደርግ የሚያደርግበት መንገድ ማለት ነው። ቡድኑ ከጥልቀት በፓስ ፕሮግረስ ወደፊት እንዲያደርግ የሚያስችለውን ወሳኝ ተጫዋች ነው ያጣው ማለት ነው። ያንን ሊተካ ያመጣቸው የመስመር ያመጣው ፍሪምፖንግ ያንን ማድረግ አይችልም። በፓስ ፕሮግረስ የማድረግ ገና ሌሎች የፊዚካሊቲ ኢሹ ያለበት ፕሪሚየር ሊጉ ላይ ኮነር ብራድሊ ደግሞ በትሬንት ደረጃ ሊያደርግ አይችልም። ከፍሪምፖንግ በተሻለ ፓስ ሊያደርግ ቢችልም ግን ስቲል የፊትነስ ኢሹ ያለበት ተጫዋች ነው ማለት ነው። ነገር ግን ሊቨርፑል የትሬንትን ከጥልቀት ፕሮግረስ የማድረግን ኢሹ ማለት ነው ለመፍታት እየሞከረ ያለው በነ ፍሪምፖንግ አይነት ተጫዋች ሳይሆን ባስፈረመው ፕሌይ ሜከር ነው። 10 ቁጥር ተጫዋች በፍሎሪያን ቪርትዝ ነው ማለት ነው። የፍሎሪያን ቪርትዝን ብንመለከት ደግሞ ፕሮግሬሲቭ ፓሱን ብትመለከቱት እዚህ ጋር 6.54 ነው። ቀድመን ከጠቀስናቸው የመስመር ተከላካዮች የተሻለ ቁጥር ነው የምንመለከተው እዚህ ጋር። ፕሮግሬሲቭ ኬሪውም ጥሩ ሊባል የሚችል ነው ማለት ነው። ነገር ግን ፍሎሪያን ቪርትዝ ትክክለኛ ቦታው ይሄ ነው ወይ ነው? በአብዛኛው ሊቨርፑል ላይ አሁን ጥሩ ሆኖ እየተመለከት ነው አይደለም። ነገር ግን ጥሩ ላለመሆኑ
ፍሎሪያን ቪርትዝ ብቻ ነው ተጠያቂው ብዬ አላስብም። የተወሰነ የፊዚካሊቲ ኢሹ አለበት። የፕሪሚየር ሊጉን ማለት ነው ይሄ ፍጥነቱን በተወሰነ መልክ መላመድ ጊዜ የሚፈልግ አይነት ተጫዋች እንደሆነ እየተመለከትን ነው። እነዚህ ነገሮች አሉበት። ነገር ግን ከዛ በተጨማሪ ልንጠቅሰው የምንችለው ስሎት ፍሎሪያን ቪርትዝን እየተጠቀመበት ያለበት መንገድ ነው። ፍሎሪያን ቪርትዝ ከዚህ ቀደም እንግዲህ ወደ ሊቨርፑል ከመምጣቱ በፊት ሌቨርኩሰን በነበረበት ጊዜ ማለት ነው ፋይናል ሰርድ ላይ የበለጠ መገኘት የሚወድ ሞር አታኪንግ ፖኬቶች ላይ መገኘት የሚወድ አይነት ተጫዋች ነው። ከዛ ቦታ ላይ ሆኖ በሎው ብሎክ ሊጫወቱ የሚችሉ ቡድኖችም ሊሆን ይችላል አስደናቂ የሆኑ ትሩ ቦሎችን መስጠት የሚችል አይነት ተጫዋች ነው ማለት ነው ፍሎሪያን ቪርትዝ። ስለዚህ የበለጠ ፋይናል ሰርድ ላይ መገኘት የሚመርጥ አይነት ተጫዋች ነው። ብንመለከት 2023 እና 2024 ቁጥሮቹን በሊቨርኩሰን ማለት ነው በፋይናል ሰርድ ላይ በጨዋታ 46.6 እና 45.1 ተቾችን ኳሶችን ይነካ ነበር በሊቨርኩሰን በነበረበት ጊዜ። እስካሁን በሊቨርፑል ባለው ቆይታ ማለት ነው በጨዋታ እነዚህ ፋይናል ሰርድ ላይ እየነካ ያለው የኳስ ብዛት 27.4 ብቻ ነው ማለት ነው። መገኘት ባለበት ቦታ እንዲገኝ እየተደረገ አይደለም ማለት ነው። ይሄ ደግሞ እየሆነ ያለው ለምንድን ነው? ምክንያቱም ፍሎሪያን ቪርትዝ የበለጠ በጥልቀት ወደኋላ ተመልሶ በትሬንት ያጡትን ከጥልቀት ፕሮግረስ የማድረግ በፓስ ፕሮግረስ የማድረግን አቅም እንዲሰጣቸው ለማድረግ እየሞከሩ ስለሆነ ነው። ኦፍኮርስ ከዚህ ቀደም ፕሪሚየር ሊጉ ከመጀመሩ በፊት ስለ ፍሎሪያን ቪርትዝ ስናገር በዋናነት በእኛዛች ፖኬቶች ላይ መጫወት የሚፈልግ አይነት ቦክሱ አካባቢ አስደናቂ ፓሶችን መስጠት የሚችል አይነት ተጫዋች እንደሆነ ጠቅሻለሁ። ነገር ግን በጊዜ ሂደት ወደፊት ጥልቅ አማካይ ሞሮፍ የሬጂስታ አይነት ሮልም ሊጫወት የሚችል አይነት ፖቴንሻል ያለው እንደ ዲፕላይን ፕሌይ ሜከርም የመሆን አይነት አቅም ያለው አይነት ተጫዋችም እንደሆነ ያስታውቃል ብዬ ጠቅሼ ነበረ። አሁን ግን የበለጠ ፋይናል ሰርድ ላይ ተጋጣሚ ቡድን ፋይናል ሰርድ አካባቢ ኳሶችን የበለጠ እንዲነካና እነዚህ አይነት ኪለር ፓሶችን እንዲሰጥ እድል ማግኘት አለበት ማለት ነው። ነገር ግን እሱ የበለጠ ወደ ኋላ በጥልቀት ድሮፕ በማድረግ በሊቨርኩሰን በ2023 24 እና 24 የነበረው የዲፌንሲቭ ሰርድ ማለት ነው በጨዋታ የሚነካው ብዛት 5.53 እና 4.49 ብቻ ነበር። በሊቨርፑል ግን እስካሁን ወደ 6.48 ኳሶችን በራሱ የሜዳ ዲፌንሲቭ ሰርድ ላይ ማለት ነው ኳሶችን ነክቷል ማለት ነው። ይሄ ዋነኛው ምክንያት በትሬንት ምክንያት ያጡትን የፕሮግሬሲቭ ፓሶችን ማለት ነው በፍሎሪያን ቪርትዝ አማካኝነት ለማግኘት በሚያደርጉት ጥረት ነው። ይህ ደግሞ ተጫዋቹ ኢፌክቲቭ ሊሆን የሚችልበት ቦታ ላይ እንዳይገኝ በተደጋጋሚ አድርጎታል ማለት ነው። በዛ ምክንያት ማድረግ የሚችለውን ወይ ደግሞ የበለጠ ሊሰራው የሚችለውን ነገር እንዳይሰራ አድርጎታል ማለት ነው። ይህን ተጨማሪ ብንመለከት ይህን ተጨማሪ ቁጥሮች ማለት ነው ፍሎሪያን ቪርትዝ ሞር አታኪንግ ፖኬቶች ላይ የሚገኝበት ፐርሰንቴጅ ብንመለከት በፕሪሚየር ሊጉ ቀዳሚ ነው። እስካሁን ባለው 49.96% ያህል ጊዜ በነዛ ፖኬቶች ላይ አታኪንግ ፖኬቶች ላይ አቬይለብል ነው ማለት ነው ይገኛል ማለት ነው። ነገር ግን በሚገኘው ደረጃ ያህል ኳሶችን ይቀበላል ይዛ ቦታ ላይ ነው። ነገር ግን ይህን ቁጥር ብንመለከተው ምናልባት ቶፕ 5 እዚህ ላይ ከምንመለከታቸው ቁጥሮች አንሶ ነው የምንመለከተው። አቬይላቢሊቲው ቀዳሚ ቢሆንም ነገር ግን ፓሶችን እዛ ቦታ ላይ የሚቀበልበት ደረጃ ግን አነስተኛ ነው። ፓሶች በተደጋጋሚ ቶሎ እሱ ጋር ይደርሱ ማለት ነው። ስለዚህ ይበልጥ እዛች ቦታ ላይ ማለት ነው በጥልቀት ወደኋላ ይመለሳል። እዛ ዲፌንሲቭ ሰርዱ ላይ የራሱ ዲፌንሲቭ ሰርድ ላይ ብዙ ኳሶችን ይነካል። ከዛም ባለፈ ግን በሚገኙባቸው አጋጣሚዎች አታኪንግ ፖኬት ላይ ግን ሊደርሰው በሚገባው ደረጃ ኳሶች እየደረሱት አይደለም ማለት ነው። ይልቁንም የበለጠ ወደ አታኪንግ ፖኬቶች ፓሶችን ሲሰጥ ነው ማለት ነው። ተቀባዩ ይበልጥ እሱ መሆን ሲገባው እዛ ቦታ ላይ እዛ ፖኬቶች ላይ ማለት ነው የማጥቃት ፖኬቶች ላይ እሱ ግን የበለጠ አቀባይ ሆኖ እንመለከታለን ማለት ነው። ከአቀባዮቹ ጋር የምንመለከት ኮምፔር ብናደርገው እዚህ ሊስቱ ላይ ከምናያቸው ተጫዋቾች ማለት ነው 10 ቁጥር ቦታ ላይ የበለጠ ኦፕሬት ከሚያደርጉ ተጫዋቾች ቁጥሩ የተሻለ ነው ከአብዛኛዎቹ ማለት ነው። ስለዚህ ሞር አቬይላቢሊቲ ጥሩ ሆኖ እዛ ፖኬቶች ቦታ ላይ ማለት ነው ኢቨን ድሮፕ እያደረገ ቢሆንም ነገር ግን በቂ ኳስ እየተቀበለ አይደለም እዛ ቦታ ላይ። ይልቁንም ከመቀበል ይልቅ እዛ ቦታ ላይ ለሚገኙ ተጫዋቾች ወይም እዛ ቦታ ላይ ኳሶችን የበለጠ ፓስ ሲያደርግ ነው የምናስተውለው ማለት ነው። ስለዚህ ከቦታም አንጻር አንደኛው ሌላኛው ኢሹ አድርገን የምንጠቅሰው ከፍሎሪያን ቪርትዝ አንጻር ይሄ ነው ማለት ነው። የትሬንትን የፕሮግሬሲቭ ፓስ ኮንትሪቢዩሽን ለማካካስ ወይ ደግሞ የእሱን ሚና ለመሸፈን በሚል እሱ የበለጠ ወደኋላ ድሮፕ አድርጎ ብዙ ኳሶችን ዲፌንሲቭ ሰርድ ላይ እንዲነካ እየተገደደ ነው። ሞራ አታኪንግ ሰርድ ላይ ደግሞ በዛ ምክንያት መንካት ባለበት ደረጃ ኳሶች እየነካ አይደለም። በሚገኝበትም አጋጣሚ አቬይላቢሊቲ ጥሩ ሆኖ ሊደርሰው በሚገባው ደረጃ ግን ኳሶች እየደረሱት አይደለም ማለት ነው። ስለዚህ አንደኛው ኢሹ ማለት ነው የዛ ቡድኑ የበለጠ ወደፊት ፕሮግረስ በሚያደርግበት አጋጣሚ ያን እንዲያደርግ የሚያስችለው ተጫዋች ከጥልቀት ማለት ነው ትሬንት አሌክሳንደር-አርኖልድ እዛ ቦታ ላይ አለመኖሩ ከቡድኑ በመውጣቱና ያ ደግሞ በተገቢ ሁኔታ ተመሳሳይ ፕሮፋይል ባለው ተጫዋች ተመሳሳይ ፕሮፋይል ባይሆንም ይህንን በተወሰነ መልክ ሊሰራ በሚችል ተጫዋች አለመተካቱ ነው። ወይ ደግሞ ይህን መፍትሄ በሌላ መልክ ለማግኘትም አለመቻሉ ነው ማለት ነው። ያው ይህን መፍትሄ አሁን በጠቀስኩት መልክ ለማግኘት አንስቶት እየሞከሩ ነው። እስካሁን እየሰራ አይደለም። ሜይ ቢ በጊዜ ሂደት ሌላው ሊመጣ ይችላል። አሁን ባለው ሁኔታ ግን አንዱ ችግሩ ብለን እንጠቅሰው የምንችለው ይሄ ነው ማለት ነው። ሌላኛው ወደፊት መስመር ላይ ያለውን ብንመለከት ያው ቀድሜ እንደጠቀስኩት ሉዊስ ዲያዝ የቡድኑ ከምንም የሆነ ነገር መፍጠር የሚችል አስደናቂ ተጫዋች እንደሆነ የምናውቀው ነው ማለት ነው። አሁን በሉዊስ ዲያዝ ቦታ ላይ የምንመለከተው ተጫዋቾች ማለት ነው አሁን አንደኛው ኮዲ ጋክፖ ነው ማለት ነው።
ኮዲ ጋክፖ ያለውን የፕሮግሬሲቭ ኬሪ ብንመለከት ማለት ነው በጨዋታ 3.48 ነው በጨዋታውን በዚህ ሲዝን ኳሶች ወደፊት የበለጠ ኬሪ እያደረገ የሚገኘው ወደ ቦክስ ማለት ነው ወደ ፔናልቲ ቦክስም ኳስን ተሸክሞ ሲገባም 1.6 ነው በጨዋታ ማለት ነው። ስኬታማ የሆኑ ደግሞ ተጫዋችን የማለፍ ስኬቱ ደግሞ 1.3 ነው ማለት ነው። ይህን ቁጥር ከሉዊስ ዲያዝ አንጻር ብናወዳድረው ማለት ነው ስኬታማ የሆኑ ቴኮኖችን ተጫዋቾች ማለፍ በጨዋታ 2.06 ነው። ወደ ቦክሱ ደግሞ ተሸክሞ ኳስ በመግባት 1.78 ነው። ኦልሞስት ተቀራራቢ ነው በዚህ ረገድ ማለት ነው። ከዛ በተጨማሪ ደግሞ ፕሮግሬሲቭ ኬሪውን ብንመለከት 3.7 ነው ማለት ነው። በተወሰነ መልክ ያው ልዩነት አለው ማለት ነው። ፕላስ ደግሞ ፕሮግሬሲቭ ፓሱም በተመሳሳይ 3.93 ነው ማለት ነው። ኦፌንሲቭሊ የተሻለ አቅም የሚሰጥ አይነት ተጫዋች ነው ሉዊስ ዲያዝ ከኳስ ጋር ከኮዲ ጋክፖ በተሻለ ሁኔታ ማለት ነው። ኮዲ ጋክፖ የበለጠ የአጥቂ ባህሪ ያለው ግን ወደ ዋይድ ኤሪያዎች ላይ መውጣት የሚፈልግ አይነት ተጫዋች ነው። ሉዊስ ዲያዝ ግን ሁሉንም ነገሮች ማድረግ የሚችል አይነት ተጫዋች ነው። ሴንትራሊም ሲገባ በጣም ጥሩ ነው። ከመስመርም ተነስቶ ተጫዋች አልፎ ሲሄድ በጣም ጥሩ ነው ማለት ነው። ከኳስ ውጭ ደግሞ ያለው ኮንትሪቢሽን የሉዊስ ዲያዝ አስደናቂ ነው። አስደናቂ ፕሬሰር ነው። አስደናቂ ወርክ ሬቱ በጣም የሚደንቅ ነው ማለት ነው። ፊት መስመር ላይ ይሄንን አይነት አገልግሎት ነው ያጡት ማለት ነው። ኦፌንሲቭሊም አት ዘ ሴም ታይም ዲፌንሲቭሊም የሉዊስ ዲያዝን ኮንትሪቢሽን በብዙ መልኩ ነው ያጡት ማለት ነው። ሌላኛው ቡድኑ ባለፈው ሲዝን በተለይ ብዙ ግብ ያስቆጠረለት እንግዲህ እንደምናስታውሰው መሐመድ ሳላ ነው ማለት ነው። የቡድኑ ዋነኛ ግብ አስቆጣሪ መሐመድ ሳላ ነው። መሐመድ ሳላ ዋነኛው ግብ አስቆጣሪ ነው። የበለጠ መሐመድ ሳላ የኢንሳይድ ፎርዋርድ አይነት ተጫዋች ነው። ከቀኝ በኩል በጥልቀት ወደ ቦክስ ገብቶ ግቦችን ለማስቆጠር የሚሞክር አይነት ተጫዋች ነው። ይሄን ለማድረግ የሚያስችል በቂ ስፔሶች አሉት። ድሪብል አድርጎ ኳስ ይዞ ለመግባት የሚያስችለው ማለት ነው። አሁን ሊቨርፑል በዚህ ሲዝን እያደረገ ያለው ዋነኛ ግብ አስቆጣሪውን ከኢንሳይድ ፎርዋርዱ መሐመድ ሳላ ወይ ደግሞ ከዋይድ ኤሪያ አካባቢ ኳሶቹን ይዞ ከሚገባው ተጫዋች ይልቅ የበለጠ ሴንትራሊ ግብ አስቆጣሪም እየፈለገ ነው። ኢኪቲኬንም ወይ ደግሞ አሌክሳንደር ኢሳቅም ማለት ነው። የሊቨርፑል ግብ አስቆጣሪ ከዋይድ ኤሪያው ይልቅ የበለጠ ሴንትራሊ ያለ ተጫዋች እንዲሆን ተደረገ ማለት ነው። አንድ ሁለተኛ መሐመድ ሳላ እንደዚህ ቀደሙ የበለጠ ቦክስ ውስጥ ገብቶ ግብ ለማስቆጠር ከመሞከር ይልቅ የበለጠ ሴንትራሊ ለሚገኘው ተጫዋች ፕሮቫይድ እንዲያደርግ ሊገደድ ቻለ ማለት ነው። የግብ ኮንትሪቢሽኑም ኦፍኮርስ ኳሶችንም እየሳተ ነው። አንዳንድ ግቦች ተከታታይ አለማስቆጠር የተወሰነ መልክ ኮንፊደንስ ላይ ጥያቄ የሚፈጥርበት ሁኔታ ይፈጠራል። ከዛ ግቦች ማስቆጠር አስቸጋሪ ያደርገዋል ማለት ነው። ነገር ግን የበለጠ እንደ ፕሮቫይደር አይነት ነገር የበለጠ ዊድዙን የሚይዝ አይነት ተጫዋች ሆነ። ከሱ ፊት በቂ ስፔሶች ነበሩ ከዚህ በፊት ድሪብል አድርጎ ለመግባት የሚያስችለው። አሁን ግን ያን ከማድረግ ይልቅ ምክንያቱም ከሱ በቅርብ ርቀት ተጫዋቾች ስለሚኖሩ ወይ ፍሎሪያን ቪርትዝ ሊሆን ይችላል እዛ ቦታ ላይ የሚገኘው ከኢሳቅ ወይ ከኪቲኬ ጋር ማለት ነው። ለነዛ ተጫዋቾች የበለጠ ማቅረብ ሊሆን ይችላል ወይም ለነዛ ተጫዋቾች የበለጠ ግብ የማስቆጠር እድሎችን ማመቻቸት ሊሆን ይችላል ማለት ነው። እና ቁጥሩ በዚህ መልኩ ቀንሷል ማለት ነው። አሁን ይህን ቁጥር ብንመለከት 2024/25 እና 25/26 ላይ ማለት ነው ወደ ቦክስ ያደረጋቸው ፓሶችን ብንመለከት በዚህ ሲዝን 5.93 ነው። የበለጠ አቀባይ የመሆን አይነት ባህሪ የምናስተውልበት ማለት ነው። 2024/25 ላይ ግን 5.46 ነበረ። ድሪብልስ የሞከራቸው ድሪብሎችን ብንመለከት ባለፈው ሲዝን ላይ 3.65 ነው በጨዋታ በዚህ ሲዝን ደግሞ 1.68 ነው። እጅጉን የቀነሰ ቁጥር ነው የምናስተውለው ማለት ነው። የበለጠ ድሪብል ለማድረግ አንደኛ በቂ ስፔስ ያስፈልገዋል። የበለጠ ኳሱን ከተቀበለ በኋላ ከፊት ለፊቱ የበለጠ ያን ለማድረግ የሚያስችል በቂ ስፔስ ያስፈልገዋል። አሁን ቀድሜ እንደጠቀስኩት በቅርብ ርቀት የሊቨርፑል ሞር ሴንትራሊ የሚጫወቱ ተጫዋቾች ስለሚገኙ ኳሶችን የበለጠ ወደዛ ፓስ ለማድረግ እንዲሞክር ይገደዳል ማለት ነው። ይህን በሚያደርግበትም ድሪብል ለማድረግ በሚሞክርበትም አጋጣሚ ነው የበለጠ ኦቨርላፐር ከጀርባው ኦቨርላፕ የሚያደርግም ተጫዋች ያስፈልገዋል ማለት ነው። እንደዚህ አይነት ነገሮች በትልቁ ቀንሶ ነው የምንመለከተው በዚህ ሲዝን ማለት ነው። የድሪብሊንግ ሰክሰሱን ብንመለከት የኳስ የሚነክባቸውን ብዛት ብንመለከት ተጋጣሚ ቦክስ ውስጥ ኳስ እየነካ ያለውን ብዛት ብንመለከት ሁሉንም ነገር ብንመለከት ማለት ይቻላል ኦልሞስት የሳላ ያለፈው ሲዝን ቁጥርና የዚህኛው ቁጥር እጅጉን ቀንሶ ነው የምንመለከተው ማለት ነው። ሳላህም መገኘት ባለበት ቦታ አይደለም እየተገኘ ያለው ማለት ነው። ዋይድ ኤሪያ ላይ ነው ግን የበለጠ ኳሶችን ራሱ ይዞ ገብቶ ድሪብል አድርጎ ቦክስ ውስጥ እንዲገኝ ብዙ እድሎችን እየፈጠሩለት አይደለም ማለት ነው። የሊቨርፑል ግብ አስቆጣሪውን ከዋይድ ኤሪያ ላይ ካለው ሞር ሴንትራሊ ወዳለው ሺፍት ማድረጉ ቦል ፕሮግረሰሩ ደግሞ በፓስ ፕሮግረስ የሚያደርገውን ከጥልቅ ካለው ተጫዋች ደግሞ የበለጠ ሞር ፖኬቶች ላይ የሚገኝ ተጫዋች ወደ ኋላ ድሮፕ አድርጎ ፕሮግረስ እንዲያደርግ ለማድረግ መሞከሩ ማለት ነው። በዋናነት ያው እንደ ትሬንት አይነት ተጫዋች ማጣቱና የዛን ሚና ለመሸፈን የሄደበት መንገድ ስኬታማ ለመሆኑ ቡድኑን የበለጠ አስቸጋሪ ጊዜ እንዲያሳልፍ አድርጎታል ማለት ነው። ከኳስ ጋር ብዙ መሰራት የሚፈልግ ነገር አለ ማለት ነው በሊቨርፑል ዘንድ። ይሄ ጊዜ ሊወስድ በተወሰነ መልክ የሚችል ጉዳይ ነው የሚመስለው ማለት ነው። ቀድሜ እንደጠቀስኩት ከዛ ውጭ ከኳስ ውጭ ቡድኑ የበለጠ በጣም ተጋላጭ ነው። ተከላካይ ቦታ ላይ ድክመት አለ። ኳስ መስቶ በሚወጣበት ጊዜ ባክትሪ ለማድረግ ሲሞክር ሁለቱ ኮናቴና ቫን ዳይክ ጎን ኬርኬዝን ነው ለመጠቀም የሚሞክረው። ኬርኬዝ የበለጠ ወደፊት ሲሄድ የሚሻለው አይነት ተጫዋች ነው። ብዙ ዲፌንሲቭ ሪስፖንሲቢሊቲ እየተወጣ ያለ ተጫዋች ነው። በዛ ምክንያት ብዙ እየተጋለጠ ያለ ተጫዋች ነው። ኬርኬዝ እንደዛ ከመጠቀም ይልቅ የበለጠ ቀይ መስመር ላይ ሜይ ቢ እንደ ጆ ጎሜዝ ሊሆን ይችላል እሱን አሰልፎ ሶስተኛው ሴንተር ባክ ከኬርኬዝ ይልቅ እሱን በማድረግ ኬርኬዝን የበለጠ ወደፊት እንዲሄድ በማድረግ አንደኛው አማራጭ ሊሆን ይችላል። ፊት መስመር ላይ ደግሞ ኢሳቅንም ሳላን ፍሎሪያን ቪርትዝንም እና ጋክፖን አራቱንም አደ ሴም ታይም ከመጠቀም ሜይ ቢ ሁለቱን
የበለጠ ፎርም ላይ የሚገኙት የተሻለ ፎርም ላይ የሚገኙትን ኤኪቲኬን እና ጋክፖን ተጠቅሞ ሜቢ ኢሳቅና መሐመድ ሳላህን ደግሞ የበለጠ ወደ ላይናፑ ፎርማቸውን አሻሽለው እንዲመጡ ለማድረግ መሞከር የተሻለ ነው። የበለጠ እነዚህን ተጫዋቾች አንድ ላይ በመጠቀም በሚሞክርበት ጊዜ ቡድኑ የበለጠ ተጋላጭ ነው እናስተውላለን ማለት ነውና እንደዚህ አይነት ችግሮች አሉ። ግብ ጠባቂው አሊሰን አለመኖሩም አንዳንድ ሴቮች እንግዲህ ከአሊሰን የሚያገኙትን እንዲያጡም ሆነዋል ማለት ነው። ሴም ታይም ብዙ ስራ ይፈልጓል አንስቶት ተጋጣሚ ቡድኖች ከሊቨርፑል ጋር የሚጫወቱበትን መንገድ ማወቃቸው ብቻ ሳይሆን ሊቨርፑልም የሚጫወትበት መንገድ ብዙ ስራ እንደሚፈልገው ነው ይሄ የሚያሳየን። በተለይ ደግሞ ከዚህ በፊት ከነበረው ሲዝን ያደረጋቸው ብዙ ለውጦች የተጫዋች ለውጦች ማለት ነው አጫዋቱ ላይም ትልቅ ኢምፓክት እየፈጠሩ በመገኘቱ ምክንያት ማለት ነው። መሐመድ ሳላም ሲዝኑ ሲጀመር አካባቢ ከዚህ በፊት አብሬያቸው ሲጫወቱ የነበሩት ፊት ለፊት መስመር ላይ እንደ ዳርዊን ኑኔዝ እንደ ዲዮጎ ጆታ አይነት ተጫዋቾችን ምን እንደሚፈልጉ የት ቦታ እንደሚሄዱ የት ቦታ እንደሚገኙ በደንብ መግባባት ነበረ። ነገር ግን እንደ ሁጎ ኤኪቲኬ አይነት ተጫዋች አሁን ገና አዲስ ነው ሰው ጊዜ ይፈልጋል አይነት አስተያየት ሰጥቶ ነበር ኦገስት ላይ ማለት ነው። አሁንም ስቲል ጊዜ የሚፈልግ አይነት ነገር እንዳለ ነው የሚያሳየው ማለት ነው። በጊዜ ሂደት እስኪ ለውጦች የሚኖሩ ከሆነ የምንመለከት ይሆናል። እናንተስ ምን አስተያየት አላችሁ? የሊቨርፑል ያደረገው ብዙ ለውጦች ውጤቱ ላይ ትልቅ ተጽዕኖ አልፈጠሩበትም ወይ ነው ከተጋጣሚ ቡድኖች ከሚያደርጉት ውጪ ማለት ነው? ኦፍኮርስ ሴት ፒስ ኢሹ ያለበት ሊቨርፑልም መዘንጋት የሌለብን ከብሬንፎርድ ጨዋታ በፊት የጅሩ ወራዎችን ለመከላከል ልምምድ ሰርተን ነበር ብሎ ነበር አነስቶት። ነገር ግን የመጀመሪያው ታንጎ ታራ ግብ ያስቆጠረው ከጅሩ ወራ የተገኘ ኳስ ነው እንግዲህ ያስቆጠሩትና የሴት ፒስ ኢሹ አለባቸው ማለት ነው። ይህን ግራፍ ብትመለከቱትም ያው ከመቶ ከተደረጉት 100 ሴት ፒሶች ውስጥ ብዙ ግብ የተቆጠረበት ደካማ ሴት ፒስ ቁጥር ያስመዘገበው ነው የምናገኘው። እንግዲህ ሊቨርፑልን ከመጨረሻዎቹ አራቱ ነው የምናገኘው ማለት ነው። ሴት ፒስ ኢሹ ያለበት በብዙ መልኩ ብዙ አይነት ችግር ያለበት ቡድን ነው ሊቨርፑል ከኳስ ጋርም ከኳስ ውጭ ማለት ነውና ይሄ ክሊክ እንዲያደርግ ይሄ እንዲሰራ ጊዜ የሚፈልግ ነው ብዬ አስባለሁ። እስኪ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡልኝ። ስለምታደምጡኝ ከልብ አመሰግናለሁ። መልካም ጊዜ